የስራ ማስጀመሪያ ስልጠናና የመስሪያ ቦታ ተመቻችቶላቸው ወደ ስራ የገቡ ኢንተርፕራይዞች ውጤታማ መሆናቸውን ገለጹ። በአዊ ብሔረሰብ አስተዳደር በእንጅባራ ከተማ አስተዳደር 01 ቀበሌ የሚገኙ የስራ ቦታ የተመቻቸላቸው ኢንተርፕራይዞች ወቅታዊ ተግዳሮቶችን ተቋቁመው ወደ ገበያ በመግባታቸው ውጤታማ መሆናቸውን ገልጸዋል። የመስሪያ ቦታ ተመቻችቶለት ከ1500 በላይ የእንቁላል ዶሮዎችን በማስገባት ወደ ስራ የገባው ወጣት ገረመው ፈረደ በቀን ከ1200 በላይ እንቁላል በመሰብሰብ ለገበያ እንደሚያቀርብና የስራ ዘርፉ ማዋጭ እንደሆነ ተናግረዋል። ወጣት ገረመው ፈረደ እንዳሉት የእንጅባራ ከተማ አስተዳደር ስራና ስልጠና ጽሕፈት ቤት የመስሪያ ቦታና 135 ሺህ ብር ተዘዋዋሪ ብድር ፈቅዶልኝ ወደ ስራ የገባው ቢሆንም በቀጣይ ከእንቁላል ምርቱ ጎን ለጎን የገበያ ፍላጎቱ ከፍተኛ በመሆኑ ይህንን ዘርፍ ማሳደግ የተሻሻለ ዝርያ ያላቸውን የእንቁላል ጣይ ዶሮዎችን በማስፈልፈልና በማሰራጨት የአካባቢውን ገበያ ማጥገብ ይኖርብኛል ብለዋል። እሺ፣ ስሜ ገረመው ፈረደ እባላለሁ። የ01 ቀበሌ ወጣት ነዋሪ ነኝ። እዚህ ስራ ጋር መጀመሪያ በራሴ በግሌ ዶሮ ጀምሬ ነበር። ከዛ በመንግስት ባገኘሁት ፈንድ ተዘዋዋሪ ብድር 135 ሺህ ብር ተሰጠኝ። በዛ መነሻ አድርጌ ቦታውን መንግስት አመቻችቶልኝ አሁን ዶሮ እርባታ ስራ ላይ እገኛለሁ። መጀመሪያ ላይ ለሙከራ ያክል በጣም በትንሽ ዶሮ ነው ስሰራ ነበር። ከዛ በኋላ መንግስት አመቻችልኝ ነገር ነው እንዲሰፋ አድርጌ ስራ የጀመርኩት። ሌላ የስራ እድል ፈጥሬ ሌሎችንም ወንድሞቼ እንደኔ ስራ ያልፈጠሩትን ስራ ፈጥሬ መኖር እንፈልግ። እኔ የመጀመሪያ ዓላማዬ በዚህ ላይ ሰፋ ያለ ዶሮ እርባታ ዶሮ ማሳደግና እንቁላል ማስጣል ላይ ሰርቼ ጫጭቶችን ማከፋፈል ለዚህ ለአካባቢ ለአርሶ አደር ማከፋፈልና እንቁላል ደግሞ ለከተማው ተጠቃሚ በሙሉ ማድረስ እፈልጋለሁ። በከብት ማድለብና በዶሮ እርባታ ስራ ላይ ተሰማርቶ ያገኘነው አቶ ፈጠነ መኩሪያ ይህንን ስራ በኪራይ ቤት መሞከር እጅግ ፈተና የበዛበት መሆኑን ገልጾ አሁን ግን የእንጅባራ ከተማ አስተዳደር ስራና ስልጠና ጽሕፈት ቤት የከብት ማድለቢያ ቦታ ስለሰጠኝ እፎይታ አግኝቼ ስራዬን በማሳለጥ ተጠቃሚ ሆኛለሁ ብሏል። ቀጣይም ከተማ አስተዳደሩ ሌላ የስራ ቦታ እንደሌለኝ ተረድቶ የሰጠኝን ቦታ እንዲያጸድቅልኝ በማለት ጠይቀዋል። ፈጠነ በሬ ማድለብና ዶሮ ሰፊ ነበር። ያው ለስጀድ እየገፋ ሲመጣ ወደ በሬ ማድለብ ገባሁ። ከመሬ ማድለብ ያው አሁን ጥቃቅን እንትናል። ያው ግን ውል አልሰጡንም። ሰጠው ጥቃቅን ድሮ በክራይ ቤት ነበር ማደልያ ነበር። ወጣው ሰጡ። ከሰጡን በኋላ ደግሞ አሁን ውል አልሰጠናል። ለምን የሆነ የሚጣራ ነገር አለ ነው የሚሉት። ግን ውል ቢሰጡኝ ብዙ እዚህ ተሻለ አርጀ መስራት ይችል ነበር። ለምን ከመንግስትም ግዳፍ ጠይቄ ብድርም ጠይቄ መስራት ይችል ነበር። ግን አሁን ተቃላይ አሁን እንግዲህ የተዘጋጋ ነገር ነው። ሌላው ዘውዲቱ እንደሻውና ጓደኞቹ በሚል መጠሪያ በማህበር ተደራጅተው ለአካባቢው ማህበረሰብ የወተት ምርት በማቅረብ ተጠቃሚ መሆናቸውን የገለጸው የማህበሩ ሰብሳቢ ወጣት እንደሻው የኔዓለም የመሬት አቅርቦቱንና ተዘዋዋሪ ብድር 300 ሺህ ብር ያመቻቸላቸው ስራና ስልጠና ጽሕፈት ቤትን አመስግኖ ዘርፉ እንጅባራ ላይ ገና ያልተነካ በመሆኑ ቀጣይ የባለሙያውን ድጋፍ መሰረት በማድረግ የተሻሻሉ የወተት ዝርያ ያላቸውን በማራባት ለአካባቢው አርሶ አደሮች በማቅረብ የከተማው ከፍተኛ የሆነ የወተት ፍላጎት ማርካት እንኳን ባይቻል ለማመጣጠን እንሰራለን ብሏል። ስሜ እንደሻው የኔዓለም እባላለሁ። ዘውዲቱ እንደሻውና ጓደኞቹ የወተት ሀብት ልማት ነው የምንሰራ። ተደራጀ ነው 2008 ይመስለኛል። 2008 ላይ አሁን ያው እንግዲህ የጀመርነ በአንድ ከብት ነው። አጋጣሚ ሳናስበው ነው ወደዚህ የገባን። የኤሌክትሪክ ባለሙያ ነው በተመረጥኩ በኤሌክትሪክ ነው። ግን አጋጣሚ ሆኖ ወደዚህ ገብተናል። ሙያ ድጋፍ ከቦታ ጀምሮ ያው ማዕከሎች መጀመሪያ መለመሉ ማዕከል መልምለው ስራና ስልጠና ሂደት ቦታውንም ምንንም አመቻቹልን። ያው ብድሩንም ምንንም ተመቻችቶልን 300 ሺህ ብር ተጠቃሚ ነን። የተዘዋዋሪ ብድር ስራው ምንም አድካሚ ቢሆን ለውጥ አለ። ያው በቁጭ ብሎ መቼም ጥቅም የለ። እየሰራን ነው ሰው ለውጥ ማየት የሚቻለው።
አሁን እንግዲህ እኛ ለ2-3 ዓመታት ያክል ዝም ብለን በባህላዊ ነበር እንትን ስንል ነበርና ስንሰራ ነበርና እዚህ ቤቱ ውስጥ ላይ ነበርና ጥጆችንም ወተቷንም ምንም ሽጠን አሁን አተራርፈን ይችን ቤት ሰራን። አሁን ዘመናዊ መመገቢያ ዩኒቨርሲቲና የወረዳ ጥቃቅን የክፍለ ከተማው የግብርና ባለሙያ ነጋሽ ብርሄ እና ሙሉ ቀን ሆነው ዩኒቨርሲቲ ገዛ ማድርገውን ባለሙያ ናቸው። አሁን ከብቶች እዚህ 8 እናቶች 7 ጥጆች የሚታሰረውን በዘመናዊ መልኩ ያው ሰርተን አሁን ለወደፊቱ እንግዲህ ትልቅ ስራ ልንሰራ አቅደናል። በየሰፈሩ እኛ አንጠልጥለን ነበር ስንጓዝ ነበርና ሰፈሮችን እያንኳኳን ነበር ስናስረክብ ነበርና ያው እሱ ድካምም አለ ምንም አለ። አሁን ላይ ግን ያው ቦታዎች ትንሽ መንገድም አካባቢ ስለሆነች ዘውዲቱ ወተት ጃምቦ ሃውስ ብለን ከፍተናል። የተሻለ ነው። የኛን ምርት እየሸጥን ነው። ገበያው ጥሩ ነው፣ የተሻለ ነው እያሉ ነው። ማህበረሰቡም የተሻሻሉ ዝርያዎችን ቢያቀርቡና ቢጠቀሙ እኛ አሁን ከፍተኛ በቀን 24 ሊትር መስጠት አንድ ላም አለችኝ። እንደገና ደግሞ 6 ሊትር 7 ሊትር እንደየእንትናቸው እንሰጣለን። ስለዚህ የተሻሻለ ዝርያ ብናረባና ብንሰራበት የተሻለ ነው የሚል ሐሳብ ነው ያለኝ። በብረታ ብረት ስራ ላይ ተሰማርቶ ያገኘነው ወጣት ደሳለው አንተነህ በቴክኒክና ሙያ ኮሌጅ ተመርቄ ለ5 ዓመታት ተቀጥሬ የሰራው ቢሆንም ከተማ አስተዳደሩ ባመቻቸልኝ ቦታ ያጠራቀሙትን ገንዘብና ንብረት በመያዝ ወደ ስራ ገብቼ ዛሬ ከ5 በላይ ባለሙያዎችን የስራ ዕድል ለመፍጠር በቅቻለሁ ብሏል። ቀጣይ መንግስት ተዘዋዋሪ ብድር ቢያመቻችልኝ ቶርኖ ቤት በመክፈት የተሻለ የስራ ዕድል መፍጠር ዓላማው እንደሆነ ገልጿል። ስሜ ደሳለው አንተነህ እባላለሁ። የሚሰራው እዚህ ደሳለው አጠቃላይ ብረታ ብረት ስራዎች ድርጅት ላይ ነው። የድርጅቱም ባለቤት ነኝ። የምኖረው 01 ቀበሌ ነው። ስራ ቦታዬም 01 ነው። ኦኬ። በዚህ ስራ ላይ ለመግባት የቻልኩት ዋናው ነገር በቴክኒክና ሙያ ነው። ቴክኒክና ሙያ ከዚህ በፊት ምንም ነገር በዚህ ሙያ ልምድም የለኝም። ቀጥታ ተቀጥሬ ወደ 3 ዓመት ምናምን ሰርቻለሁ እዛ። ከ3 ዓመት በኋላ ደግሞ የራሴን እዛ ስሰራ ከነበርኩበት ድርጅት ላይ ያለኝን ሀብት ይዤ የራሴን ለመስራት ሞከሩ። ቦታ ሰጣት ላይ ከዚህ በፊት በኪራይ ነው ወደ 4 ዓመት ምናምን የራሴን ከጀመርኩ እንኳን ቆይቻለሁ። ከዛ በኋላ ግን በጥቃቅንም በማከልም በምንም በሚመጡት ባለሙያ ድጋፎች አማካኝነት ስራ ቦታ በጣም ጠባብ ነው በሚል ብዙ ሰው አስተያየት ይሰጥ ነበረ። ከዛ እኔም ባለው ነገር እጄ ከተማ አስተዳደር ጠይቋቸው ከዛ በኋላ እስኪ ቦታን እንፈልግልሃለን ብሎኝ ይሄን መሰለ ቦታውን ለስራ ምቹ የሆነውን ቦታ ሰጥቶኛል። ለቀጣይ ለመስራት የምፈልገው የቆጣሪ ችግር ነው። ዞሮ ስሪ ፌዝ ምናምን ቢገጠምልኝ እዚህ ላይ ቶርኖ ቤቶችን ከዚህ ከብዬ ላይ የተሻለ ነገር መስራት ነው የምፈልገው። ምክንያቱም የተሰጠኝ ቦታም በቂ ነው፣ ለስራ ምቹ የሆነ ቦታ ስለሆነ እነዚህ ቶርኖ ቤቶች በትንሽ ነገር ጌር ጥርስ ምናምን የሚወጡበት ያንን አውጠን ከዛ የተሻለ አፕዴት አድርገን ይህን አሁን ከምንሰራው የተሻለ ስራ ለመስራት ነው የምፈልገው። ከዛ ውስጥ ላይ ያሉ ሰራተኞች አሁን ላይ ከረንትሊ ባለው ብየዳ የሚሰሩ ባለሙያዎች አሉ፣ ፊኒሺንግ ስራ የሚሰሩ አሉ፣ ጭምር ደግሞ የጥበቃ የሚሰራ ሁሉ ሰው አለ። እነዚህ ተደምሮ ወደ 7 ሰራተኛ አለ። የ01 ቀበሌ አንድ ማዕከል የአገልግሎት ጽህፈት ቤት አስተባባሪ አቶ ኃይለ ሚካኤል ያይህ እንዳሉት በማዕከላችን የመስሪያ ቦታ ተመቻችቶላቸው ተዘዋዋሪ ብድር ያገኙ ሁሉም ኢንተርፕራይዞች ስራቸውን በማዘመን ውጤታማ በመሆን የስራ ዕድል መፍጠር አለባቸው። ተዘዋዋሪ ብድሩም ለሌሎች የስራ ዕድል ለሚፈጠርላቸው ወጣቶች የሚውል በመሆኑ ብድራቸውን በወቅቱ በመመለስ ወንድሞቻቸውን ማገዝና አርአያ መሆን ይገባቸዋል ብለዋል።